አንድ ሰው አንድን እህቱን አንድን ወንድሙን አንዱን ጓደኛውን አመት ታኮረፈው አሉ ይሄ ሰው የሚጠየቀው በጎሚ አይደለም ገለሃል ወንድምህን ሆነ ብለህ ገለዋል ለምን ተፈለክ ብለህ ገለዋል ተብሎ በግድያ ነው የሚጠየቀው አሉ ረሱል አለይሂ ሰላቱ ወሰለም ነብያቱ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ አንድ ሙእሚን ወንድሙን ሊያኮርፍ አይችልም ከ3 ቀን በላይ አሉ ከ3 ቀን በላይ እንዳኮረፈው ተሞተ አፉ ሳይባባል ማለት ነው دخل النار ወለል ብሎ ጀሃነም ይሄዳል አሉ ረሱል አለይሂ ሰላቱ ወሰለም በነገራችን ላይ ሰውዬ እኮ ሐጅም ሊያደርግ ይችላል ዘካ ሊያወጣ ይችላል ሊሰግድ ይችላል ጀሃነም የወረደው ግን በምንድነው በጎሚው ምክንያት ነው ማለት ስለዚህ የጎሚውን ጉቶ ማፍለስ መቻል አለብን ማለት ጎሚ ምን ይሰራልናል ስላኮረፍከው ምን ታመጣለህ ያው ወይ ስራ አንተ አደናቅፋለህ ኸይር ስራ እንዳልፈልህ እንዳይመዘገብ ሊሆናል እንጂ ያ ሰው ስላኮረፍከው ምንም ኮሚቀንስ ነገር የለውም ስለዚህ ግን ለአጅራችን እንቅፋት ይሆናል ማለት ነው ስራችን እንዳይመዘገብልን እንዳልፈልን ታላህ ዘና ተቀባይ እንዳያገኝ አንድን ሰው ማኩረፍ ራሳችን አበላሸነው ማለት ነው ስለዚህ አውፉ ማለትን መልመድ መቻል አለብን ማለት ነው استغوم የሞተ ሰው ምን ይሆናል አልኳችሁ እንዳኮረፈ አውፉ ሳይባባል የሞተ ምን ይሆናል ማለት ነው ኢሚዲየትሊ ጀሃነም ይገባል ማለት ነው ምንም ነገር አንተ በጎሜ የመጣ ተብሎ ማለት ነው ነብያችን አለይሂ ሰላቱ ወሰለም እንዲህ ይላሉ አንድ ሰው አንድን እህቱን አንድን ወንድሙን አንዱን ጓደኛውን አመት ታኮረፈው አሉ ይሄ ሰው የሚጠየቀው በጎሚ አይደለም ገለሃል ወንድምህን ሆነ ብለህ ገለዋል ለምን ተፈለክ ብለህ ገለዋል ተብሎ በግድያ ነው የሚጠየቀው አሉ ረሱል አለይሂ ሰላቱ ወሰለም በጎሚ መሆን ቀረ ማለት ነው አመት ሙሉ ተዘጋት እህቱንም ሆነ ልጁንም ሆነ ጓደኛውንም ሆነ አባቱንም ሆነ አመቱ ሙሉ ታኮረፈ እንደገደለ ነው የሚያዘው በምን ሆነ በግድያ ነው የሚጠየቀው ማለት ነው ومن قتل نفسا متعمدا فكأنما قتل الناس جميعا አንዲት ነፍስ የገደለ ሰው ለምን ተፈጠርሽ ብሎ ዓለምን እንደገደለ ነው ማለት ነው ومن احياها አንዲት ነፍስ ለማዳን ሰበብ የሆነ فكأنما احيا الناس جميعا ነፍሲቱን ይሃው ለማረግ ቢሻው ደምህን ለግሰ ሊሆን ይችላል ቢሻው ምትበላው አጣ ምግብ ሰጠ ሊሆን ይችላል ቢሻው ተርፈኩላ አይታለ ደግሞ አንተ ደህና ተሰጠ ሊሆን ይችላል ቁራጭ ለማል መሸጥ አይቻልም ደምህንም ሆነ ማንኛውን አጋጣሚውን ማለት ነው ስለዚህ የሰውዬ ማንኛው ቢሻው ደግሞ ሰው ሊገላት አንተ ገልግለህ ታድን ትችላለህ ወይ ደብቀህ ታድነው ትችላለህ ማለት ነው በማንኛውም ሰበብ አንድ ሰው አንድን ወንድሙን ለማዳን ሰበብ ይሆን ዓለሙ እንዳዳን ይሆናል ማለት ነው ሰው ባለው ሰው ሃይማኖት ብሔር ሳይለይ ማለት ነው አንድ ሰው ተገደለ ደግሞ ማንንም ይሁን ማን ዓለም እንደገደለ ይያዝበታል ማለት ነው ስለዚህ አንድ ሰው ወንድሙን አኩርፎ እህቱን አኩርፎ ተሞተ አመት ሙሉ ታኮረፈ የሚጠየቀው በምንድነው አለ በደም ገለሃል ተብሎ